አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ከትንሽ በጣም ቆይቻለሁ። እንግዲህ ቪዲዮ ከለቀኩኝ በጣም ትንሽ ቆየት ብያለሁ። ባለመመቻቸት ምክንያት ነው እንግዲህ ቪዲዮ ደቂቄ ማለት ነው። ታውቃላችሁ እንግዲህ ውድ ቤተሰቦቼ እና እንዴት ናችሁ? ደህና ናችሁ ወይ ጋይስ? እኔ ደህና ነኝ አልሐምዱሊላህ። ውድ ቤተሰቦች እንዲሁም ዩቲዩብ ስገባ እየመጣችሁ የምታበረታቱኝ በጣም 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 አድርጌ አመሰግናለሁ። እና እንግዲህ የዛሬው ርዕሳችን ሁላችሁም ታውቁታላችሁ መቼም ሁላችንም ያለንበት ሁኔታ በጣም አስፈሪ ነው። በጣም አሳሳቢ ነው። በጣም ከባድ ነው። ግን በያለንበት አላህ ከክፉ ነገር ይጠብቀን ውድ ቤተሰቦቼ። እና እንደውም እንግዲህ ዛሬ እውነትን ለመናገር በሀና ጉዳይ በጣም የሚያሳዝን ነገር ነው የሚሰማው ሁሉ እንግዲህ እኔ ምን እንደተሰራ አላውቅም። በውስጥ እንጨርሳለን ማለታቸው ጥሩ ነገር ነው። እና በዚህ አጋጣሚ ከኔ ከራሴ ማለት ነው ከራሴ ጀምሮ ከራህማ ጀምሮ በሜዳ ላይ ምንም አይነት ነገር አታውሩ ውድ ቤተሰቦቼ እባካችሁ። ስለ ስራችንና ስለ ስራችን ብቻ ስለሚመለከተን ስለ ስራችን ብናወራ ደስ ይላል። አሁን እንደምታዩት በወሬ ማራገብ ብዙ ልጆች ፊዳ እየበሉ ይገኛሉ። እንዲሁም ለምሳሌ የሰይድ ወረባቦ ማለት ነው። የሰይድ ወረባቦ እንኳን ሁኔታ እስካሁን አልታወቀም። እውነት ለመናገር እሱ ራሱ በምን ምክንያት እንደሆነ አልነገሩኝም ነው ያለው ማለት ነው እዚጋ። እና ራሳችንን ጠበቅ ማድረግ አለብን። እኛ እንስራታን ብዙ አይነት አይዳዎችን መስራት እንችላለን። አልሞስት መፈትፈት እንችላለን። በቃ ብዙ ነገሮች የሚያሰሩን ነገር አለ። ህገወጥ ነገሮችን ወደዛ ብለን እኛ በማንጎዳበት መልኩ ዩቲዩባችንን መስራት እንችላለን። እንደገና ደግሞ የሚያስጎዳንን ነገር ተው ስንባል ልንሰማ ይገባል። አንዳንድ ጊዜ ጥጋብና አንዳንድ ጊዜ ሰው አለማስማት በጣም ከባድ ነው። እኛ በሰው ሀገር ላይ እስከምንኖር ድረስ አንገታችንን ደፍት አድርገን ነው እንጂ ጊዜ ስናገኝና ሆዳችን ሲሞላ የፈለግነውን ነገር መናገር አስፈላጊ አይደለም። ለምን? ሰው ሀገር ላይ ነው ያለ ነው። ሰው ሀገር ላይ ክብር የለንም። ሰው ሀገር ላይ መብት የለንም። ይሄንን ማወቅ አለባችሁ። አሁን አንዳንዶቹ ማን አባቱ ይናገረኛል ምናምን ወጥቶ በሜዳ ላይ ጥሩሩሩር ያልሆነውን ነገር መቀባጠር፣ ያልሆነውን ነገር መስራት በጣም መቀመቅ ውስጥ ነው የሚከተው። የምትለድሙበት እኮ ሲሆን ነው። በጊዜውማ ሲንበጠረቁ ሲለፈልፉ ምንም አይመስላቸውም። ግን የሚያዝኑት በራሳቸው ላይ ያ ነገር መጥቶ የሆነ አደጋ ውስጥ ሲገቡ በጣም ነው የሚያዝኑት። እና ቤተሰብ ጋይስ ጥንቃቄ እናድርግ። የመዳም ቅመሞች እንኳን ከቤታችን ንቅንቅ አንልም፣ ግን ራሳችንን መጠበቅ አለብን። እናንተ ራሳችሁን ብትጠብቁም እንደሚቀርባችሁ አካል ሶሻል ሚዲያ ለሚሰራ ምናምን መምከር አለባችሁ፣ እንደ ምክር ማለት ነው። አሁን አንዳንዶቹ ሰውን መሳደብ ጀብድ ነው የሚመስላቸው። ሰውን መሳደብ ጀብድ ነው የሚመስላቸው። ያ ደግሞ ጥቅም የለውም። በጣም ጥቅም የለውም። የአስተሳሰብ ችግር ነው እንጂ የሰው ልጅ ሁሉም እኩል ነው። ቢያጠፋ እንኳን ጥፋተኛ ነህ ነው እንጂ ያልሆነ ነገር መናገር፣ ሰውን ማስቀየም፣ ገለመኔ ምናምን ጣጣ ውስጥ ማስገባት ጥሩ አይደለም። በነገራችን ላይ እኔ በሜዳ ላይ ወጥቶ ነነነነና የሚል ሰው ተድሮም አልወድም። እንግዲህ እኔን ጸባይ ልታውቁ ትችላላችሁ። ግማሾቻችሁ ልታውቁ ትችላላችሁ፣ ግማሾቻችሁ ደግሞ ላታውቁ ትችላላችሁ። እና ዝባዝንኬም አልወድም። ይሄ የኔ ተፈጥሮ ነው።
እና ብቻ አላህ ይቅር ይበለን እና በያለንበት ከክፉ ነገር ከሚወራው ከሚሰራው አላህ ይሸውደን። ሌላ ምንም አልልም እና ከባድ ነው። እሷንም ደግሞ ለቤተሰቦቿ ብትገኝ በጣም ደስ ይላል። ግን የወሬ ዛዛታ ማይፋይዳ በወሬ ዛዛታ ሳይሆን በተግባር ነው። እነሱ ግን እናመጣታለን አግኝተናታል አለች እያሉ ይሄው ስንትና ስንት ቀናቸው ስንትና ስንት ቀናቸው ዝም ብሎ ወሬ ብቻ እና ወደ ቤተሰቦቼ በጣም ከባድ ነው። በማያገባን ነገር እየገባን አንዳንድ ጊዜ ዝብርቅርቅ ያለ ወሬ ባናወራ ደስ ይለኛል። ዝብርቅርቅ ያለ ነገር ማምጣትም ማውራትም አስፈላጊ አይደለም። ግን ስራችሁን እየሰራችሁ እንደማንኛውም ከሀገራችን የመጣ ነው። እንጀራ ፈልገን ነው ልጅ እናሳድግ ነው። ልጆቻችንን በስነ ስርዓት ማሳደግ የምንሰራው ነገር ካለን ስራችንን በአግባቡ መስራት ነው እንጂ አለ ስራችን ሆነ ቦታ ላይ ተቀምጠን ነነነነነነነ በለው ቀጥቅጠው ፍለጠው ቁረጠው ብንል ነገ ጧት እኛ የሆነ ነገር ቢደርስብን ማንም ይሁን ወንድምሽም ሆነ እህትሽም ሆነ አባትሽም ሆነ እናትሽም አትደርስልሽም። ራሳችንና ራሳችንን እዛ ቦታ ላይ የምንጠየቀው የምንወዛገበው የምንሰቃየውና ካሁኑ ለዘብ ባለ ነገር እንግዲህ የሰማ ልብ ይበል ይባላል። ያልሰማ ደግሞ መሀሉ ገብቶ ሲምከነከን ያገኘዋል። እና በተለይ በውጭ ዓለም ያለው ሁኔታ በአሁኑ ወቅት ያሉት የአየር ሁኔታዎች ላይ ምንም ነገር በቴሌፎን ራሱ ምንም ነገር እንዳታወሩ፣ አይመለከተንም። እኛ ከክፉ ነገር አላህ ይጠብቀን እንጂ የመጣንበትን እንጀራችን ነው መስራት ያለንበት። እዚህ ጋር ደግሞ ከዚህ ካላችሁ የዛሬ ስንት ዓመት ከሳዑዲ አረቢያ እንትና ማነው ስሟ አይመኒታ የሚባለው በእንደዛ አይነት ነገር ነው ከዛ ሀገር ያባረሩት ማለት ነው አስረውና። ጥንቃቄ አድርጉ። እናንተ ከሰራችሁ ብዙ አይነት አይዳለላችሁ። ምን ይሄ የማይረባ ቲርኪ ሚርኪ ወሬ ሳይሆን በቃ ራሳችሁን በማይጎዳ ነገር ብዙ አይነት ነገር ትሰራላችሁ። እውነት ለመናገር እኛ ጊዜውንና ሁኔታውን ስላጣን እንጂ ብዙ ነገር መስራት እንችላለን። ግን እዚህ ጋ የመዳም ስራ አለ፣ እዚህ ጋ ሀሳብ በቃ እንደዛ ስለሆነብን ነው እንጂ ብዙ አይነት ነገሮችን መስራት እንችላለን። ውድ ቤተሰቦቼ ግን አሁን አዲስ ነገር መጥቷልና ይሄን ነገር ይዘን ብንሰራ ብንፈምስ ይታይልናል ምናምን ብላችሁ አጉል ቦታ ውስጥ እንዳትወርቁ። እኛ የምንኖረው ረቀቅ ሀገር ነው። እዚህ ሀገር ላይ በጣም ሄደዋል ማለት ነው። ሁሉ ነገር ኮምፒውተር ነው። ሁሉ ነገር በስልካችን የምናወራት ነገር ሁሉ ይያዛል። ስለዚህ ጥንቃቄ አድርጉ ጋይስ። ራሳችሁን አትሸውዱ። ራሳችሁን መሸወድ ነው። አሁን ኢትዮጵያ ቢሆን ችግር የለውም። ያው ኢትዮጵያ ሕግ የሌላት ሀገር ናት እንደምታውቋት። እዚህ ሀገር ላይ ደግሞ ሁሉም ነገር ጠበቅ ይላል እና ውድ ቤተሰቦች ይሄን ይመስላል የዛሬው ርዕሴ። ያው ባልሆነ ነገር ራሳችሁን አሳልፋችሁ አትስጡ በሚል ርዕስ ነው የመጣሁት። ያው እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።